በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት እና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ደብረ ታቦር ከተማ የሰማዕታትን አንደኛ ዓመት መታሰቢያ በማስመልከት በተካሄደው ከባድ የፋኖ ኦፕሬሽን የቀበሌ 8 ፖሊስ ጣቢያ በቁጥጥር ስር ውሏል። በአፋባን በላይ ዘለቀ በሜጀር ጄኔራል ባንታ አባተ ኮርስ የሚንቀሳቀሰው የሜጀር ጄኔራል ባንታ አባተ ተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 8 አስተዳደር ፖሊስ ጣቢያ ሙሉ በሙሉ በቁጥጥር ስር መዋሉን ገልጸዋል። ጎጃም ግንባር ትንቅንቁ ተጠናክሮ የቀጠለ ሲሆን በዛሬው ዕለት የ74ኛ ክፍለ ጦር ዲሽቃና በርካታ የጦር መሳሪያዎችን መማረኩን አስታውቋል። ከሰሞኑ የ6ኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ጮቄ ተቆጣጥረናል፣ ጽንፈኛውን ደምስሰናል በሚል ፕሮፓጋንዳ ሲነዛበት በነበረው አካባቢ ዘልቆ የገባው የፋኖ ኃይል የጨበጣ ውጊያ በመክፈት ያገዛዙን ኃይል ደምስሶ በርካታ ከባድ መሳሪያዎችንም ተረክበዋል። የመረጃ ምንጮች እንደጠቀሱት በተደረገው ከባድ ውጊያ ያገዛዙ ኃይል ከፍተኛ ምት አስተናግዶ ወደ ኋላ እንዲያፈገፍግ ከተደረገ በኋላ አንድ ዲሽቃ ከነሙሉ ተተኳሽ ጥይት፣ የብሬን መትረየሶችና በርካታ የነፍስ ወከፍ የኬር 7 ክላሽንኮቭ ጠመንጃዎችንና በርካታ ወታደራዊ ቁሳቁሶችን በፋኖ አርበኞች እጅ ገብተዋል። ይህንን ድል አስመልክቶ አስተያየት የሰጡት የአፍብን ህዝብ ግንኙነት መምሪያ ኃላፊ አርበኛ ዳምጤ እኛና እነሱ እንዲህ ነን፣ እኛም እናዝረከርካቸዋለን፣ እነሱም እስከ መጨረሻዋ ህይወታቸው ማሸነፍ እስኪያቅታቸው ድረስ በአገዛዙ ወታደራዊ አዛዦች የሚሰሩ የሰጡ የድል መግለጫዎች የመሬት ላይ ሐቁን የማይቀሩ የሐሰት ፕሮፓጋንዳ መሆናቸውን ገልጸዋል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ በሁለት አገራት መካከል ባለው የፖለቲካዊ ጥረትና የነበረውን የህግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገልጸዋል። አሁን ላይ የኢትዮጵያ እና የኤርትራ ግንኙነት ጤናማ አይደለም። በዚህ ምክንያት ምንም አይነት ሂደት የለም። ጉዳዩ ስታረቅ ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩ ወደ ፍርድ ቤት ወስደው የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ የፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎችን እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑን ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘባቸውን እንደተበተነ ያነሱት ሲሆን በርካታ ገንዘብ በሩሲያና እንደሚገኝ በመግለጽ ይህንንም ለማውጣት ጥረት እየተደረገ መሆኑን አስታውቀዋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል። ኤርትራ በዚህ ጉዳይ ላይ እስካሁን የሰጠችው መግለጫም ሆነ ምላሽ የለም። በኦሮሚያ ክልል ምስራቅ ጉጂ ዞን እና ሲዳማ ክልል ድንበር አካባቢ ዳግም ጦርነት የተቀሰቀሰ ሲሆን በርካቶች መፈናቀላቸውን ከአካባቢው የደረሰን መረጃ አመልክቷል። ባለፈው ሳምንት በኦሮሚያ ግዳጅ ወረዳ ጌምቦ ሄማ ቀበሌና በምስራቅ ሲዳማ ዞን ቄሬ ቀበሌ መካከል በሀገሪቱ ግጭት በሺዎች የሚቆጠሩ ነዋሪዎች ተፈናቅለው በሁሉም ወገን ያለ የአካባቢዎች ምንጮች ተናግረዋል። ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈው ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭቱ የተቀስቅሰዋል ብለዋል የምስራቅ ጉጂ ዞን የመረጃ ምንጮቻችን። አክለውም ከእሁድ ጀምሮ እስከ ረቡዕ በዘለቀው ተኩስ ልውውጥ በርካታ ሰዎች ሕይወታቸው አጥተዋል ሲሉ ገልጸው ግጭቱ የአርሶ አደሮችንም ንብረት ማውደም እና ከፍተኛ ጉዳት ማድረሱን ጠቁመዋል። በአጠቃላይ በጎንጂ በኩል በጊጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ ቦሬ፣ ኮራያ፣ ሻሸመኔ እንዲሁም ሞላት ሴዶ እና አዲስ አበባ በሚገኙ የሕክምና ተቋማት በመታከም ላይ ይገኛሉ ብለዋል።
በመጨረሻም በርካታ መኖሪያ ቤቶችና የጎቦ ሄኖ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህን በሺ የሚቆጠሩትን ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። ማላዊ ላለፉት 15 ዓመታት በህጋዊ መንገድ ሲኖሩ የነበሩትን ኢትዮጵያውያን ስደተኞች ልታባረር መሆኑን ተሰማ። የማላዊ ባለስልጣናት በሀገሪቱ የህጋዊ ስደተኝነት ማድረግና የመኖሪያ ፈቃድ ተሰርዟል ለ10 ዓመታት ያህል ሲኖሩ የነበሩት ኢትዮጵያውያን ዜጎች በቁጥጥር ስር በመዋል ልታባረራቸው መሆኑን ቅሬታና ተቃውሞ ማሰማቱ ነው የተሰማው። ባሻው አድነው የተባሉ ኢትዮጵያዊ በኢሚግሬሽን ሰራተኞች ቁጥጥር ስር የዋሉ ሲሆን ከሀገር እንዲወጡ ትዕዛዝ ተሰጥቷቸው ተብለዋል። በሊሉ ወገን ወደሚገኘው ከአምዙ ዓለም አቀፍ አየር መንገድ ወደ ሀገር የማባረር ሂደት እንደተፈጸመባቸው የተወሰዱት ሲሆን በሂደቱ ወቅት የህግ ጠበቃ ማግኘት መብት እንደተከለከሉም ምንጮች ገልጸዋል ሲል የኤሳ ታይምስ የተሰኘው ማዕከላዊ መገናኛ ብዙሃን ዘግቧል። የማላዊ ብሔራዊ ፖሊስ እና የኢሚግሬሽን መምሪያ ስለ ባሻው የበረራ ምክንያት ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ኃላፊነቱን እርስ በርሳቸው ሲያላክኩ እንደነበረ ዘገባው አመልክቷል። የጋዜጣው ዘገባ እንደሚያመለክተው ባሻው የተሰኘው የሚገኘው ኢትዮጵያዊ የስደተኝነት ጥያቄ እንደ አውሮፓውያን አቆጣጠር በታህሳስ 2 በይፋ የጸደቀ ነበር። በወቅቱ የሀገር ውስጥ ጉዳዮች ሚኒስቴር ዋና ጸሐፊ በነበሩት ሲሞን ማዶላ በተፈጸመው ይፋዊ ደብዳቤ ላይ በስደተኞች አዋጅ በተሰጠው ስልጣን መሰረት የስደተኞችን ኮሚቴ ያቀረቡትን የስደተኝነት ጥያቄ ተመልክቶ በህጋዊ መንገድ የስደተኝነትን ህጋዊ እውቅና ሰጥቶታል። ይህ የማባረር ዘመቻ በማላዊ የስደተኞች መብት ላይ ያለውን ውጥረት ያሳየው የተባለ ሲሆን የሰብአዊ መብት ሟጋቾች በሀገሪቱ የስደተኛ ህግ ላይ ስር ነቀል ማሻሻያ እንዲደረግ ጥሪ እያቀረበ ይገኛል። ሩሲያ በቴሌግራም ዋና ስራ አስፈጻሚ ላይ የእስር ማዘዣ ቆረጠች። የሩሲያ መንግስት የቴሌግራም መስራችና ዋና ስራ አስፈጻሚ በሆነው ፓቬል ዳቮድ ላይ የሽብር ክስ መስርቷል። የሩሲያ ፌዴራል የደህንነት አገልግሎት ዋና መቀመጫው ዱባይ በሆነው የቴሌግራም መልእክት መላላኪያ ማህበራዊ ገጽና በመስራች ዲሮፕን ላይ ለረጅም ጊዜ ምርመራ ሲያደርግ መቆየቱን አስታውቋል። በምርመራው ዳያቬችን ሊንክ ሊዮ የተሰኘ የቴሌግራም ቻናል ቦት በወጣው ሩሲያውያን የተለያዩ የሴራ እና የሽብር ጥቃት እንዲፈጽሙ ሲመለመል መቆየቱን እንደደረሰበት አስረድቷል። እንዲሁም በቴሌግራም ላይ የዩክሬን የስለላ አባላት የተለያየ የሽብር ተግባር ለመፈጸም እንደሚጠቀሙ ተረጋግጧል። ድርጅቱ እነዚህን አካውንቶች እንዲያስወግድ የቀረበለትን ጥያቄ አለመቀበሉንም ገልጿል። በመሆኑም ዲሮፒ በዓለም አቀፍ ደረጃ በሩሲያ ከሚፈለጉ ሽብርተኞች ዝርዝር ውስጥ መካተቱን ጠቅሶ በተገኘበት እንዲታሰር ትዕዛዝ አስተላልፈዋል። ይህንን ትዕዛዝ ማን እንደሚፈጽም ግን ያለው ነገር የለም። ዓለም አቀፍ የፖሊሲ ተቋም ወይም ኢንተርፖል በሂስ ጉዳይ እስካሁን ያለው ነገር የለም። ዲሮፒን የሚኖርባት ዱባይ ከተማና የሩሲያ ወዳጅ ብትሆንም ግለሰቡን አሳልፋ ለመስጠት ፈቃደኛ ትሁን አትሁን የተባለ ነገር የለም። በሩሲያ የተወለደው ዲቮን አሁን የዩናይትድ ስቴትስ አረብ ኤሚሬት እና የፈረንሳይ ፓስፖርቶችን የያዘ ነው። በ202 በፈረንሳይ ከቴሌግራም ጋር በተያያዘ ታስሮ የነበረ ሲሆን ጉዳዩ በምርመራ ላይ ቢሆንም ፈረንሳይ ለቆ እንዲወጣ ተፈቅዶለታል። ባለፈው ሳምንት ጆርጂያ ውስጥ የነበረውና አሁን የት እንዳለ የማይታወቀው ዲሮፒን የሩሲያ መንግስት የእስር ማዘዣ ከቆረጠበት በኋላ በቴሌግራም ገጹ መሃል ጣቱን የሚቀስር መልእክት በማድረግ መልስ ሰጥቷል። የአሜሪካ የጦር አውሮፕላን ከእስራኤል ተነስተው በኢራን ላይ ጥቃት እያደረሱ መሆኑን የእስራኤል መከላከያ ሚኒስትር አስታወቀ። እስራኤል በኢራን ጥቃት ከተሰነዘረባት በሙሉ ኃይሏ አጥፊ ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። የአሜሪካ ተዋጊ እና የነዳጅ አውሮፕላን በእስራኤል የሚገኙ ወታደራዊ ቤዞች በመጠቀም በኢራን ላይ ጥቃት እያደረሱ እንደሚገኙ የእስራኤል የመከላከያ ሚኒስትር ገልጿል። ሚኒስትሩ አክለውም ኢራን በእስራኤል ላይ ጥቃት ከሰነዘረች ሀገራችን ሙሉ ኃይሏ አጥፊ ምላሽ ለመስጠት ዝግጁ መሆኗን አስጠንቅቀዋል። እስራኤል ከቀኝ ክፉ የቴሌቪዥን ጣቢያ ቻናል 14 ጋር ባደረጉት ቃለ ምልልስ በመካከለኛው ምስራቅ ስላለው ወቅታዊ ወታደራዊ ሁኔታ ማብራሪያ ሰጥተዋል።
የመከላከያ ሚኒስትሩ እንደገለጹት የአሜሪካ መሳሪያዎች የጫኑ ተዋጊዎች አውሮፕላኖች እስራኤል የአየር ቤዞች በመነሳት በኢራን ኢላማዎች ላይ ድብደባ ያካሄደ መሆኑን የቴህራን መንግስት በደንብ እንደሚያውቅ ተናግረዋል። በአሁኑ ሰዓት ኢራንና ከአንዲት ሀገር በቀር በቀጠናው ባሉ ሌሎች አካባቢዎች ላይ የሚያሳይ ጥቃት እየሰነዘሩ ይገኛሉ ያሉ ካድስ እሷም እስራኤል መሆኗ ጠቁመዋል። ቀጥለውም ይህ ማለት ግን ነገ ጥቃት ሊከሰት እንደሚችል እናውቃለን ማለት አይደለም፣ ይልቁንም የእኛ ምላሽ ምን እንደሚሆን በደንብ እናውቃለን ብለዋል።